ወይኔ ኮጆ ከአንድ ወር በፊት ሲያንቀለቀለኝ ከዛ ጅል ጓደኛዬ ጋር ሆኜ ካለቀዬ 50 ሺህ ብር ሰርቄ ጠፍቼ በቃ አሁን ገንዘቡም አልቆ ምሳ መብያ እንኳን ልጣ። ወይኔ አሁን ራሱ በጣም ርቦኛል። በቃ በራብ ከመሞቴ በፊት እንዴትም ብዬ ስራ ማግኘት አለብኝ። አዎ ዛሬማ ስራ ማግኘት አለብኝ። እንዴ ይሄ ከአንድ ወር በፊት ብር የሰረኩት አለቀዬ አይደል እንዴ? ወይኔ በቃ አለቀልኝ። ግን ለምን አሁን አለቀዬን ይቅርታ ጠይቄው ከዛ የሰረኩትን ገንዘብ ቀስ በቀስ ልመልስልህ ብዬ ወደ ቀድሞ ስራዬ እንዲያስገባኝ አለቀዬን ማናገር አለብኝ። አዎ ይሄን አጋጣሚማ መጠቀም አለብኝ። እሺ ኮጆ ከኔ ምንድነው የፈለከው? በቃ አለቃዬ ከአንድ ወር በፊት ከዛ ጅል ጋር አንተን 50 ሺህ ብር በመስረቄ በጣም ተጸጽቻለሁ። እናም አለቃ አንተ ብቻ ያደረኩትን ነገር ይቅር በለኝና ወደ ቀድሞ ስራዬ መልሰኝ እንጂ ቀስ በቀስ የሰረኩን ገንዘብ እመልስልሃለሁ። እባክህ አለቃ አንድ ድል ብቻ ስጠኝ። በቃ ሲጀመር እኔ አንተን ለመስረቅ ሐሳብ እንኳን አልነበረኝም፣ ግን ከኔ ጋር ሲሰራ የነበረው ያ የማይረባ ጓደኛዬ አብሬው አንተን ገንዘብ እንድሰርቅ አሳምኖ አሳሳተኝ። እባክህ ይቅር በለኝ አለቃ። እሺ በቃ ኮጆ ምንም ችግር የለውም ይቅር ብያለሁ። በቃ ይዞ እኔም ብር በመስረቅህ ምንም አልተቀየምኩም። የእውነትህን ነው አለቃ? ወይኔ ይሄን ማመን አልችልም። በቃ አለቃ ላጠፋው ጥፋት አንተ ንክሳለሁ እና አለቃ ስራዬን መቼ ልጀምር? ያው በቃ ስራ ነገውኑ መጀመር ትችላለህ፣ ምንም አያሳስብህ። አለቃ ይሄንን ውለታ መቼም አልረሳውም። በጣም አመሰግናለሁ። ምንም ችግር የለውም። በቃ ኮጆ አሁን እንድትረጋጋ ምግብና መጠጥ ይምጣልህ። አለቃ ስለጠየቅኝ አመሰግናለሁ፣ ግን ለኔ አትጨነቅ፣ ምንም ችግር የለውም። እኔ አሁን ምግብ አልፈልግም። ባይሆን እሺ መጠጥ ጠጣ። አይ አለቃ እሺ በቃ መጠጥ ካላስቸገርኩ ደስ ይለኛል። ግን አለቃ ከዚህ በኋላ ስራዬን ቀጥ ብዬ ነው የምሰራው እና ደግሞ ከዚህ በኋላ በጭራሽ ምንም ሐሳብ አይግባ። መቼም አንተ ላይ መጥፎ ነገር አላደርግም። ዋው በቃ መጠጡን ጠጣና ራስህን አረጋጋ። Kojo, you too, they do. Get sense, you know click. You're calling from things where you know peak, right? እንዴ የት ነው ያለሁት? ተረጋጋ ኮጆ። ቅድም መርዝ ያለው መጠጥ ስለጠጣ አሁን ሆስፒታል ነው ያለከው። አይ ኮጆ ገንዘቤን ዘርፈህ እንዲህ በቀላሉ መፋታ መስሎ ነበር። ባይገርምህ ያ ካንተ ጋር አብሮ ገንዘቤን የሰረቀኝ ጓደኛን ባለፈው ሳምንት እንዳንተ መርዝ አጠጥቼው ከስንት ስቃይና ሕክምና በኋላ ትላንት ከዚህ ሆስፒታል ተሽሎት ወጥቷል። እና አሁን ደግሞ አንተ በተራህ መሞት ካልፈለክ እዚህ ሆስፒታል ሳምንት ሙሉ ስቃይን እየበላህ ትታከማለህ። አየህ እኔን ለመዝረፍም ሆነ እኔ ላይ ችግር የሚፈጥር ካለ ዋጋውን እሰጠዋለሁ። በል እንግዲህ መልካም ሕክምና ይሁንልህ። ሄይ ወይኔ ቆይ ዛሬማ ይቀናኛል። በጣም የሰከርኩ መስዬ ያንን ስልክ ላፍ አረገዋለሁ። እዚህ ያሉትም ሰዎች አይጠረጥሩኝም፣ ምክንያቱም ላስተናጋጁ የራሴን ስልክ ሌላ ቤት ውስጥ ቻርጅ እንዲያደርግልኝ ነግሬዋለሁ። ስለዚህ እዛ ጋ ያለውን ስልክ ስሰርቅ ቢያዩኝ ራሱ የራሴን ስልክ ቻርጅ የነቀልኩ ነው የሚመስላቸው። ወይ ጉድ! አሁን እኮ እነዚህ ሰዎች እኔ በጣም የሰከርኩ መስሏቸዋል። አይ ግን ለጥንቃቄ ስሰርቅ ባያዩኝ ይመከራል። አሁን ቀስ ብዬ ማንም ሳያየኝ ስልኩን ልስረቅ። ዋው እኔ እኮ ለያለሁ። የሰከርኩ መስዬ ይህንን ስልክ በእጅ አስገባው። በጣም ደስ ይላል። በስንት ጊዜ ቀናኝ። ማን የሚደውለው? ቆይ አሁን ስልኩን ላንሳው ወይስ ሳላንሳው? ባነሳው ይሻላል። ምናልባት ስልኩ ውስጥ በጣም የሚፈልጉት ጠቃሚ ፋይል ሊኖር ስለሚችል በጣም በውድ ዋጋ ልከራከራቸው። ሄሎ ማን ልበል? አንተ የማትረባ በአንተ ቤት ስልኬን የሰረክ መስሎሃል? ቆይ ዋጋን እሰጥሃለሁ። እንዴ ድፍረት! ስልኬን መልስልኝ ብሎ እንደ መደራደር ጭራሽ ዋጋን እሰጥሃለሁ ይላል እንዴ! የማይረባ። በቃ አሁን ላስተናጋጁ ቻርጅ እንዲያደርግልኝ የሰጠሁትን ስልኬን ሄጄ ላምጣ። ዛሬማ በአንድ ድንጋይ ሁለት ወፍ ነው የመታሁት። እንዴ በሩ ማን ነው የሚያንኳኳው? ሲገርም ልክ ልወጣ ስል ማን ነው? እንዴ ለምንድን ነው የምትደበድቡኝ? አይ ኮጆ ምን አይነት ንቀት ነው? ስልኬን ሰረክ አይደል? ደግሞ ልትዋሽ እንዳሞክር ስትሰርቅ በካሜራ ታይታል። የማትረባ ለዚህ ስራ አስከፍልሃለሁ። አረ ሰዎች እኔ ሌባ አይደለሁም። በሰዓቱ በጣም ሰክሬ ስለነበር ከኔ ስልክ ጋር ተመሳስሎብኝ ነው። አንተ የማትረባ መዋሸትህን አቁም፣ ካልሆነ ግን እዚሁ እንቆላልፋለን። አረ እውነቴን ነው። እኔ ነኝ የራሴን ስልክ ቻርጅ ያደረኩት፣ እመኑኝ። ኮጆ ይኸው ስልክህን ቻርጅ አድርጌልሃለሁ። አንተ አስተናጋጅ ልታስገድለኝ ነው እንዴ? የምን ስልክ ነው የምታወራው? ከዚህ ጥፋ።
እንዴ ኮጆ ምን ነካ? አንተ ራስ አይደለ እንዴ ስልኬ ሌላ ቤት ወስደ ቻርጀር ግልኝ አልከኝ? ይሄው ስልክ። ሄ አንተ የማትረባ አስተናጋጅ የሥራህን ይስጥ። እባካችሁ ሰዎች ማሩኝ፣ ይቅርታ አድርጉልኝ። ኧረ እንዳትገሉኝ።